ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ ቀጥሏል። ባለፉት 2 ቀናት በአራቱም የአማራ ቀጠናዎች ከአገዛዙ ጥምር ኃይል ጋር ከፍተኛ ውጊያዎች መደረጋቸውን ያገኘነው መረጃ ያመለክታል። በተለይም በጎጃም ሞጣ አካባቢ የአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙንም ከደረሰን መረጃ ለመረዳት ተችሏል። በጎንደር ሰሞኑን የተጀመረው የህልውና ተጋድሎ ተጠናክሮ እየቀጠለ ሲሆን በተለይም በአገዛዙ የፌዴራል ፖሊስ ሰራዊት ላይ የተፈጸመው ጥቃት በሰውና በመሳሪያ ላይ ከፍተኛ ኪሳራ መድረሱን ነው ያገኘነው መረጃ የሚያመለክተው። በአማራ ክልል ስላለው ወቅታዊ የተጋድሎ እንቅስቃሴ ዙሪያ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ወደዛ አልፋለሁ። አመሰግናለሁ። በአማራ ክልል በተለያዩ አካባቢዎች አሁንም ውጊያው ተጠናክሮ እንደቀጠለ ሲሆን በተለይ በዚህ 2 ቀን ውስጥ በሞጣ ከተማ በቢቡኝና በአካባቢው ድጓጽዮን በሚባሉ ወረዳዎች አካባቢ ወይም ቢቡኝ በተባሉ ወረዳዎች አካባቢ ሰፊ ቀጠና የሸፈነ በተለይ ደግሞ በዋናነት ከጎንጅን ቆለላ ተነስቶ በቀራኒው አድርጎ እስከ ሞጣ ድረስ የዘለቀና ከዛም አልፎ ወደ ድጓጽዮን ወረዳ የቢቡኝ ወረዳ ዋና ከተማ ድረስ የመብረቁ ተፈራ ክፍለ ጦር የተለያዩ ብርጌዶች በአካባቢው ተሰማርቶ በነበረው ያገዛዙ ጦር ላይ ከፍተኛ ጉዳት አድርሰውበታል። በተለይ በሞጣ ከተማ የተደረገው ትንቅንቅ እንግዲህ ከሞጣ ከተማ እዛ ምስራቅ ጎጃም አካባቢ የሞጣ ከተማ ትልቅ ወታደራዊ አገዛዙ ትልቅ ወታደራዊ ካምፕ አለ። ከዛ ካምፕ ተነስተው በአካባቢው ያለውን ኃይል ለማጥቃት አገዛዙ ጦር ሲንቀሳቀስ የፋኖ ኃይሎች በሌላ አቅጣጫ ገብተው ምሽጉን ተቆጣጥረው ከ80 እስከ 80 የሚደርስ የመከላከያ ሰራዊት ገለው ስናይፐር ሞርተሮችንና በጣም በርካታ ተተኳሾችን ከከተማው ይዘው መውጣታቸውን ሰምተናል። በተጨማሪ ድጓጽዮን የሚባለው የቢቡኝ ወረዳ ዋና ከተማ የሆነችው ድጓጽዮን ላይ የፋኖ ኃይሎች እንዲሁም ሌላኛው ብርጌድ የመብረቁ ተፈራ ሌላኛው ብርጌድ ወደ ከተማዋ ዘልቆ በመግባት የዛን ያገዛዙን ጦር አባላት በምሽግ የነበሩትን ኃይሎች ሙሉ በሙሉ በመደምሰስ ከተማዋን ተቆጣጥሮ ይገኛል። እንዲሁም ዛሬ በጎንጅን ቆለላ አካባቢ ውጊያ በጣም የጠነከረ ውጊያ እየተደረገ ነው። በአጠቃላይ ከባህር ዳር ከተማ 48 ኪሎ ሜትር ከጎንጅን ቆለላ ጀምሮ እስከ በአዴት በኩል አድርጎ እስከ ድጓጽዮን ድረስ ያሉ በ2 ቀናት ውስጥ ከፍተኛ ውጊያ እየተደረገ ነው። በድጓጽዮን ብቻ እንኳን ከ60 በላይ ያገዛዙ ጥምር ጦር አባላት ነው እንደተገደሉ መረጃው የደረሰኝ መሳይ። ሌላው እንግዲህ በትናንትናው ዕለት እና ከትናንት ወዲያ በጎንደር ከተማ አይራ በተባለው አካባቢና ከቀበሌ እስከ ቀበሌ 18 ዘልቀው የገቡት የፋኖ ኃይሎች በዛ አካባቢ የነበረውን የመከላከያ ሰራዊት በመደምሰስ አካባቢውን ሙሉ በሙሉ ምሽጋቸውን ካፈረሱ በኋላ የሚይዙትን የሚማርኩትንና አንዳንድ ማርከው የሚወስዷቸውን የፖለቲካ ካድሬዎችን ይዘው አካባቢው እንደወጡ ነው መረጃው የደረሰኝ። ሌላው እንግዲህ በዛሬው ዕለት ትናንትና ማታ የጀመረው አርኖ ጋርኖ የሚባል ቀበሌ ያለ ማለትም ከአዲስ ዘመን ወደ ጎንደር በሚወስደው መንገድ ላይ የመከላከያ ሰራዊት አባላት ከዛ አካባቢ እንቅስቃሴ ሲያደርጉ ከበባ በመፈጸም በጣም በርካታ የፖለቲካ ካድሬዎችን ጨምሮ 2 የቢሮ ኃላፊዎችን ምክትል የቢሮ ኃላፊዎችን ጨምሮ በርካታ ወታደራዊ አዛዦችና እነሱን አጅቦ ሲንቀሳቀሱ የነበሩ የመከላከያና የአድማ ብተና ኃይሎች እንደተመቱና በአጠቃላይ በዛ በአርኖ ጋርኖ አካባቢ የተደረገው ውጊያ በፋኖ ኃይሎች የበላይነት እንደተጠናቀቀና ትልቅ ድል እንደተገኘ ነው መረጃው የደረሰኝ። በዚህ በጎንደር ቀጠና በተደረገው ውጊያ ከ100 በላይ የመከላከያ ሰራዊት አባላት እንደተገደሉ ሲገለጽ 4 ከፍተኛ ወታደራዊ አዛዦችን፣ 3 የራዲዮ ኦፕሬተሮችን፣ 3 የአድማ ብተና አዛዦችን፣ 1 የፖሊስ አዛዥን ጨምሮ ከ91 በላይ መሳሪያና ከ17000 በላይ ተተኳሾችን በምርኮ እንዳገኙ ነው መረጃው የደረሰኝ መሳይ። ሌላው በሰሜን ሸዋ የከሰም ክፍለ ጦር የነበልባል ብርጌድ 1 ሻለቃ ሙሉ በዛ አካባቢ ከሚንቀሳቀሰው የከሰም ክፍለ ጦር ነበልባል ብርጌድ በዛ አካባቢ የሚንቀሳቀሰውን 4ኛ ክፍለ ጦር የተባለውን የመከላከያ ሰራዊት አባላት 1 ሻለቃ ሙሉ ውስጥ ለውስጥ በተደረገ የማግባባት ሂደት አንዱ ሙሉ ሻለቃ ከነሙሉ ትጥቁ ከአካባቢ ተሰውሮ ፋኖችን እንደተቀላቀለ ነው የደረሰኝ መረጃ የሚያመለክተው። እንዲሁም በአቸፈር በትናንትናውና ከትናንት ወዲያ መንግስት በዛ አካባቢ ተንቀሳቅሶ ሲቪሊያንን በመግደሉ ምክንያት የአቸፈር አካባቢ ሁለቱም ምስራቅ ሰሜን አቸፈርና ደቡብ አቸፈር ያሉ የራሳቸው መሳሪያ ያላቸው መንግስት እየፈጸመባቸው ያለውን በደል በመቃወም ሙሉ በሙሉ አጠቃላይ በማዕበል በሚመስል ህዝባዊ ማዕበል በሚመስል ደረጃ ገበሬው እርሻውን ትቶ ቤቱን ትቶ ከፋኖ ኃይሎች ጋር ተቀላቅሎ በአካባቢው ላይ በነበረው የመከላከያ ሰራዊት ላይ ከፍተኛ ጉዳት እንዳደረሰ ነው
የደረሰኝ መረጃ የሚያመለክተው። ሌላው ዛሬ ከሰዓት በኋላ አሁን አንተና እኔ እየተነጋገርን ባለንበት ሰዓት በሰከላ ወረዳ የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት ከተማዋ ላይ የነበረውን የመከላከያ ሰራዊት በመምታት ከተማዋን መቆጣጠር መቻላቸውን ነው የደረሰኝ መረጃ የሚያመላክተው። ብልጽግና ፓርቲ ለመጪው ምርጫ ኢትዮጵያዊነትን በማቀንቀን ስትራቴጂ ነድፎ ለመንቀሳቀስ መወሰኑን አንድ ሰነድ አመለከተ። ለአንከር ሚዲያ በደረሰ ሰነድ ላይ እንደተገለጸው ብልጽግና ፓርቲ ከብሔር በተሻገረ ኢትዮጵያዊ ማንነትን በማቀንቀን መጪውን ምርጫ ለማሸነፍ ትኩረት ሰጥቶ እንደሚንቀሳቀስ የሚያመለክት ነው። የሰሞኑ የአብይ አህመድ ተከታታይ መግለጫዎችም ኢትዮጵያዊነትን በማጉላት ብልጽግና ፓርቲ ኢትዮጵያዊ ብሔርተኛ ሆኖ በምርጫው እንዲቀርብ ለማድረግ ሰፊ ስራ ለመስራት መታቀዱን ለማንጸባረቅ እንደሆነም ተመልክቷል። ሰሞኑን አብይ አህመድ ኢትዮጵያዊነትን በተመለከተ የዛሬ 7 ዓመት አካባቢ የኢትዮጵያ ሕዝብ ተቀባይነት እንዲያገኝ ያደረገውን ኢትዮጵያዊ ትርክትን መልሶ ለማስተጋባትም የተፈለገው በዋናነት መጪውን ምርጫ ታሳቢ ተደርጎ እንደሆነ ነው ባገኘነው ሰነድ ላይ የተመለከተው። የሰሞኑን የአብይ አህመድ ሰፊ ቃለ መጠይቅን መነሻ በማድረግ ከዘውትር ተሳታፊያችን ጋር አጭር ቆይታ አደርጋለሁ። እንግዲህ ቀደም ሲል እንደተመለከተው ሰነዱ የብልጽግና ፓርቲ ኢትዮጵያዊ ብሔርተኛ ፓርቲ ሆኖ ምርጫው ላይ ለመቅረብ ያቀደ መሆኑን የሚያሳይ ነው። ብልጽግና የብሔር መስመርን የተሻገረ በአጠቃላይም ኢትዮጵያውያንን የሚወክልና ኢትዮጵያዊነትን የሚያቀነቅን ፓርቲ ሆኖ ለመምጣት መዘጋጀቱን በሰፊው ለመንቀሳቀስ እንዳሰበም ነው ከሰነዱ ለመረዳት የተቻለው። የአብይ አህመድ የሰሞኑ ሰፊ ቃለ መጠይቅም ይህንኑ ለማጉላት ታሳቢ ተደርጎ የተዘጋጀ ነው። እንዴት አየኸው? ምን ማለት ነው? ብልጽግና በምርጫ ሲቃረብ ኢትዮጵያዊ ብሔርተኛ ሆኖ ለመምጣት የፈለገበትም በዋናነት የዛሬ 6-7 ዓመት አብይ ያገኘውን ተቀባይነት መልሶ ለማግኘት ይቻላል የሚል ሙከራ ለማድረግ ጭምር ነው። የኢትዮጵያ ሕዝብ ሞኝ አይደለም። ከዚህ በፊት ኢትዮጵያ ብሎ የኢትዮጵያን ሕዝብ አንዴ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እያለ የጠቀሰውን ቃላት አምኖ ከዚህ በፊት ከነበረው የ27 ዓመት የጭቆን አገዛዝ የተሻለ ስርዓት መጣልኝ ብሎ ሰውየውን የሰጠውን ቃል በማመን ከፍተኛ ድጋፍ አግኝቶ ነበረ። እውነት ነው። ያንን ድጋፍ ግን ከእንግዲህ በኋላ ለኢትዮጵያ ሕዝብ ወርቅ ቢያነጥፍለት ወደኋላ የማይመለስ የኢትዮጵያ ሕዝብ የአብይ አህመድ የኢትዮጵያ ሕዝብ ጠላት እንደሆነ ሙሉ በሙሉ አውቆታልኝ። ይሄ እኮ ምልክቶችን እኮ እያየን ነው። ድሮ በጎዳናዎች ላይ እንደፈለገ ሲንቀሳቀስ የነበረ ሰው በዲያስፖራ ሲሄድ የዲያስፖራዎች ተገልብጠው ወጥተው ድጋፍ ሲሰጡ የነበሩትን አሁን አውሮፓ አካባቢ ሂዶ በ7 ነው በ6 ሀገሮች ጉብኝት ለማድረግ ተንቀሳቅሶ ሹልክሎ ወጥቶ ሹልክሎ የመጣበት እኮ አንዱ ማሳያ ነው። በኢትዮጵያ ሕዝብ ዘንድ የተጠላ መሪ መሆኑን እና ስርዓቱም ከእንግዲህ በኋላ የማይድን የበሰበሰ እንቁላል መሆኑን እኮ የኢትዮጵያ ጠንቅቆ አውቆታል። ከእንግዲህ በኋላ የትም አይደርስም። በሚዲያ ላይ ወጣ አልወጣ ኢትዮጵያ ተረድቶታል አጠቃላይ ችግሩን። ነገር ግን በ7 ዓመታት የአገዛዝ ዘመኑ በቴሌቪዥን መስኮት ብቅ ብሎ የማያውቀው መሪ ከመሪ የማይጠበቅ እንደው አንድ እርሟን ጠምቃ ፈጀችው ጠልቃ ይባላል እና እርሙን የቴሌቪዥን ሚዲያ ላይ ወጥቶ በጋዜጠኛ ሲጠየቅ በጣም አድካሚ ከመሪ የማይጠበቅ የኢትዮጵያን ሕዝብ የሚያሰለች አጠቃላይ የኢትዮጵያን ሕዝብ ችግር ያላገናዘበ እንደው በአየር ላይ አንተ እንደምትለው በደሴት ላይ የተቀመጠ ምናልባትም አንዳንድ ጊዜ የስካንዲኔቪያን ሀገር መሪ እስኪመስል ድረስ ነው መግለጫ ሲሰጥ የነበረው። ነገር ግን በመግለጫው የኢትዮጵያ ሕዝብ ሊታለል የሚችልበት ሁኔታ የለም። ህብረተሰቡ ገና እርሳቸው ወደ ቴሌቪዥን መስኮት ብቅ ሲሉ ነው መከታተላቸውን ቴሌቪዥናቸውን እየዘጉ የወጡት። በእርግጥ የኢትዮጵያ ሕዝብ ምርጫ እንዳያገኝ አድርጎ አንደኛ የብሔራዊ ቴሌቪዥን ጣቢያዎችን ሙሉ በሙሉ ለ3 እና ለ4 ተከታታይ ቀናት ሙሉ በሙሉ ሌላ ፕሮግራም እንዳያስተላልፉ በማድረግ ሌላው የግለሰብ የቴሌቪዥን ጣቢያዎችን ኤንቢሲን ጨምሮ ሌሎችንም የቴሌቪዥን ጣቢያዎች በዚህ ጉዳይ ላይ መግለጫውን በቀጥታ እንዲያስተላልፉ ለማድረግ የክልል የቴሌቪዥን ጣቢያዎች 10 ምናምን ክልሎች ሙሉ በሙሉ የሰውየውን ዲስኩር እና በጣም አድካሚ የሆነ አሰልቺ የሆነ ኢንተርቪው እንዲያስተላልፉ በማድረግ ምርጫ እንዳይኖረን አድርጎ ነበር። ግን የኢትዮጵያ ሕዝብ ሙሉ በሙሉ በተለይ በአዲስ አበባ ከተማ ጠቅላይ ሚኒስትሩ በሚዲያ ላይ ሊወጡ ሲሉ ቴሌቪዥናቸውን እየዘጉ ማየት አንፈልግም እያሉ እየወጡ እንደሆነ ነው በጣም በብዙ አካባቢዎች ላይ ለማየት የሞከርኩት መሳይ። ግን በቴሌቪዥን አለመመልከታቸው ብቻ አያረካቸውም። እንደ ሰውዬ ምን ተናግሮ ይሆን የሚል በሚዲያ ላይ በዩቲዩብ በፌስቡክ እየተቆራረጠ የወጣው አጠቃላይ ንግግሩ ግን የኢትዮጵያን ሕዝብ በጣም ብስጭት ውስጥ የሚከት መሆኑን
መሆኑን ነው የተረዳሁት። እንግዲህ በዚህ ዜና አንደኛ በጣም የድፍረት ጥግ ነው የተናገረው። የኢትዮጵያን ሕዝብ ስነልቦና በጣም የናቀ ለምሳሌ መጋቢት 24 የተናገርኩትን ከነ ዓላማው እየኖርኩት ነው ብሎ ነው የተናገረው። ከነ ዓላማው ማለት ምንድነው? መጋቢት 24 ሲናገር እኮ የኢትዮጵያ ሕዝብ ያጨበጨበለት ኢትዮጵያዊነትን ስለሰበከ ነው። ነገር ግን እዛ ላይ ሳናጣራ እናስርም ብሎ ዛሬ የኢትዮጵያ ሕዝብ ከነበረው ስርዓት በላይ እስር ቤቶች ሞልተው ወታደራዊ ካምፖች በወታደራዊ ማሰልጠኛ ተቋማት ዜጎቻችን ከፍተኛ በደል እየተፈጸመባቸው በበረሃ በሙቀት ውሃ በሌለው ምግብ በሌለው ስንቶች የፖለቲካ እስረኞች ናቸው ሙተው የቀሩት። ሌላው እኛ ራሳችን አሸባሪዎች ነን እንደ መንግስት ህዝቡን ይቅርታ ጠይቃለሁ ብሎ ከኢህአዴግ የሰራው ወንጀል በአንደበቱ ልቡን ሳይገልጽ በአንደበቱ የኢትዮጵያን ህዝብ ይቅርታ ጠይቃለሁ ብሎ አሁን ኢህአዴግ በ27 ዓመት ከፈጸመው ወንጀል እኮ አሁን በዚህ 2 ዓመት የፈጸመው በአማራና በኦሮሚያ ክልል በትግራይ ክልል የፈጸመው ወንጀል እኮ ተወዳዳሪ የሌለው መሪ ነው የሚያደርገው መሳይ። ሌላው እንግዲህ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብሎ የተናገረው ሰው እንግዲህ ምን እያደረገ ነው? ይሄ መንግስት ምን እያደረገ ነው? ብሔርን ከብሔር ዘርን ከዘር ሃይማኖትን ከሃይማኖት ከፋፍሎ ያገዛዝ ዘመኑን ለማምጣት ኢትዮጵያ የሚለውን ስም እጅግ በጣም የሚጠላ መሪ እንደሆነ እኮ የኢትዮጵያ ጠንቅቆ አውቆታል። ተቋማትን በተለይ ደግሞ የመከላከያ ሰራዊትና የደህንነቱ እንዲሁም የፖሊስ አካላቱን በአንድ ብሔር ሰግስጎ ይዞ ስርዓቱን የአንድ ብሔር ለማድረግ ከፍተኛ ጥረት እያደረገ አልነበረም እንዴ? ይሄ እኮ ከኢህአዴግ ጋር እኮ ስናወዳድረው በፍጹም የሚገናኝም አይደለም። ለውድድርና ለንጽጽርም የሚቀርብ አይደለም። ከላይ እስከታች ድረስ እኮ ሙሉ በሙሉ የአንድ ብሔር አባላት አድርጎ መከላከያውንም ደህንነቱንም ፖሊሱንም እኮ አፍኖ ይዞ ለአገዛዝ ዘመኑ መራዘም ከፍተኛ ጥረት እያደረገ እንደሆነ ነው የሚታየው። ነገር ግን የሰጠው መግለጫ ከሁሉ በላይ በጣም የኢትዮጵያን ሕዝብ ችግር ያላገናዘበ ዝም ብሎ በአየር ላይ እንደሚሄድ የተነፋፍኛ አይነት ነገር ነው እኔ ለመረዳት የቻልኩት መሳይ። እንግዲህ በሰነዱ ላይ እንደተመለከተው ከዚህ በኋላም እንዲህ አይነት ቃለ መጠይቆች በተለይ ኢትዮጵያዊነትን የሚያጎሉ በየመድረኩ ኢትዮጵያዊነትን የሚሰብኩ ብልጽግና ኢትዮጵያዊ ቀለም እንዳለው የሚያደርጉ ነገሮችን በዝርዝር እቅድ አውጥተው ነድፈው ለመንቀሳቀስ መዘጋጀታቸውን ነው በሰነዱ ላይ የተመለከት ነው። ይሄ ቃለ መጠይቅም አንድም አብይ አህመድ ያው ቀደም ሲልም ገልጸዋል። ያኔ መጋቢት 24 የተናገርኩትን ነው እየኖርኩ ያለሁት ሲልም ያኔ የተናገረው ምላሱ ላይ የተመላለሰው ኢትዮጵያዊነትን አሁንም ለመስበክ የመጣበት ሁኔታ እጅግ አሳፋሪ ነው። ዳልከውም የኢትዮጵያ ሕዝብ ያኔም እድል እንስጥ ብሎ ከነበረበት ጭቆና እንደው እፎ የሚልበት ምዕራፍ ይጀመር ይሆን ብሎ በተስፋ ስለጠበቀ እንጂ ይህ ሰው ምን ይሆን ሰይጣን ይሁን መልአክ ያወቀበት ሁኔታ አልነበረም። መጋቢት ላይ ስልጣን ላይ ሊወጣ የካቲት ላይ ስለዚህ ሰው የሚታወቅ ነገር አልነበረም። የኢትዮጵያ ሕዝብ በተስፋና በቅንነት ነው የተቀበለው። ያንን ቅንነት ነው የካደው። ያንን ኢትዮጵያ ሕዝብ የሰጠውን እምነት ነው የበላው። ስለዚህ ዛሬ ከ7 ዓመት በኋላ ይሄን ሁሉ መከራ ኢትዮጵያ ላይ አምጥቶ ከ1.5 ሚሊዮን በላይ ኢትዮጵያን በዚህ ሰውዬ አቅምና ራዕይ አልባነት ምክንያት ይህ ሁሉ ኢትዮጵያዊ ካለቀ በኋላ ዛሬም ላሞኛችሁ ብሎ ይህንን በዚህ በሰሞኑ ቃለ መጠይቅም ወደፊትም በስፋት እንደሚመጣ ነው የተነገረው። በእነዚህ አማካኝነት የኢትዮጵያን ሕዝብ ልብ ከእንደገና ዳግም አገኛለሁ ብሎ በድፍረት የመጣበት ሁኔታ እጅግ የሚያም ነው። ለማንኛውም የኢትዮጵያ ሕዝብ ምን እያለ ነው? ሰሞኑን በጣም አስገራሚ ነገር ነው ያነሳው። የኢትዮጵያ ሕዝብ ማንሰራራት ውስጥ ገብቷል፣ ሚራክል ተአምር የሆነ ኢኮኖሚን ያየው የሚል ነገር እየተናገረ ነው። አንዳንድ ወገኖች በቅርበት የኢኮኖሚ ጉዳዩን የሚከታተሉ ሰዎች ይሄ ሚራክል የሚባለው ቃል አለአግባብ በጥቅም ላይ ከመዋሉም ባለፈ ምናልባትም አቢዩዝ የተደረገ ቃል ስለሆነ የሚያስጠይቅም ከሆነ በወንጀል ሊያስጠይቅ ይገባል። ሚራክል ኢኮኖሚ ውስጥ የገቡ ሀገራት ስደተኛ ከሀገራቸው የማይወጣበት ይልቅስ ሌሎች ወደ እነሱ የሚጎርፍበት ሀገር ነው። ኢትዮጵያ በአራቱም አቅጣጫ ዜጎች የሚሰደዱባት ሀገር እንኳን ሚራክል አይደለም በተቃራኒው ዲባክል ኢኮኖሚ ይሉታል። ሁሉ ነገር እየወደመ እያለቀ የመጣበትን። ለማንኛውም የአዲስ አበባ ሕዝብም ሆነ በቅርበት አንተ ስለ ቃለ መጠይቁ የሚናገር ሰው አለ? እንደው ቁም ነገርስ ብለው እየተከታተለ ያለ ሰው ካለ እንዴት ነው የተረዳው ይሄንን ሰውዬ? በእርግጥ አዲስ አበባ ከተማ ላይ አብዛኛው እንደው በቁጥር መጥቀስ ባይቻልም መሳይ አብዛኛው የአዲስ አበባ ከተማ ሕዝብ እሱን መከታተል ካቆመ ዛሬ አይደለም። አንደኛ በሚዲያም እኮ ወጥቶ አያውቅም። ለጋዜጠኞችም ኢንተርቪው አድርጎ አያውቅም እኮ ሰውየው። ነገር ግን በ7 ዓመቱ አንድ ጊዜ መጥቶ የአዲስ አበባ ከተማን ሕዝብ ይሁን የሌሎችን የኢትዮጵያ ነዋሪዎችን ብስጭት ውስጥ የሚከት እንደሆነ ገና ከጅምሩ እኮ ነው የታየው። እየዘጋ ነው የወጣው ሰውየው። መናገር ሲጀምር ቴሌቪዥኑ ዘግቶ ከቤት ይወጣል። ምናልባትም ቡና ለመጠጣት ሻይ ለመጠጣት
ለመስራት ሌላ ቦታ ሲሄድ እዛ ቴሌቪዥን ጣቢያ ላይ የተከፈተ ከሆነ ዝጉልኝ እስከማለት ደረጃ የደረሱ አንዳንድ ቦታዎችን ለመመልከት ችያለሁ። ነገር ግን መሳይ ከዚህ ጋር እንደው ተያይዞ አሁን በትናንትናው ዕለት የጤና ባለሙያዎች ዲጂታል ሐኪም ያወጡት አንድ መረጃ አለ። እስከ ምርጫው ድረስ እንግዲህ ሰውየው እስከ ምርጫው ድረስ ከሚቆይ ከሆነ በኢትዮጵያ ሕዝብ ዘንድ ከፍተኛ ጉዳት የሚያደርስ መሆኑንና አጠቃላይ የዚህ ምንድነው የሚባለው በጣም ራስ ወዳድነትን ከመጠን በላይ ያለፈ የራስ ወዳድነት ህመም ወይንም ናርሲሲስት ፐርሰናሊቲ ዲስኦርደር የሚባለው በሽታ ተጠቂ እንደሆነ ምልክቶችን ጠቅሰው እኮ እየተናገሩ ነው። ቴሌቪዥን ጣቢያ ላይ ወጣ፣ ሌላም ነገር አደረገ፣ በእግሩ ወክ አደረገ፣ ፑሽአፕ ሰራ፣ በብስክሌት ሄደ። የሱ ስራ ከዚህ በላይ የዘለለ አይደለምና አጠቃላይ ሰውየው የታመመ መሆኑንና በዚህም በርካታ ምልክቶችን አይተው ጥናት አድርገው ያወጡት አንድ መረጃ አለ። ለከት የለሽ የራስ ወዳድነት ልክፍት ተጠቂ መሆናቸውን ከበቂ ማስረጃዎች ጋር ነው ያቀረቡት። እነዚህም ሁለት ዋና ዋና ምልክቶች እንደሚታዩ፣ አንደኛ ከሌሎች እንደሚበልጥ የሚያሰማቸውና ለራሱ የሚሰጠው የተሳሳተ ግምት ነው ይላል። ሁለተኛው ርህራሄ የማይታይባቸው ፍጹም ጨካኝ መሆናቸው ነው ይላል። እነዚህ ሁለት ምክንያቶች ለነዚህ ለጠቀስኩልህ በጣም ራስ ወዳድነት ለሚባለው በሽታ ዋና ምልክቶች ወይም ሜጀር ሲምፕተምስ ተብለው የሚጠቀሱ ናቸው። የብቃት ማነስን ለመሸፈን የሚያዳብሩት ባህሪ እንደሆነም ይናገራል። እንግዲህ ሰውየው የብቃት ማነስ ችግር እንዳለበት ኢትዮጵያን በደንብ በስነ ስርዓት እየተረዱ የመጡበት ሁኔታ አለ። ይህን የብቃት ማነስ ችግር ለመሸፈን የሚያደርገው ከፍተኛ የሆነ የመዋሸት ሌላም ነገሮችን የማድረግ ሁኔታ የሚታይባቸው መሆናቸውን፣ በዚህ በሽታ የተጠቃ ሰው በአጠቃላይ ከሌሎች ሰዎች የማያቋርጥ ማረጋገጫ ይፈልጋሉ። ከሁሉም ሰው ጭብጨባና ሙገሳ መፈለጋቸው፣ ስለሌሎች መብትን ግድ የሌላቸው ሰው መሆናቸው፣ የፈለጉትን የማድረግ አቅም እንዳላቸው ስለሚሰማቸው ከራሳቸው አልፈው ከሌሎች ሰዎች ጋር ይጋጫሉ። የሚፈልጉትን ለማግኘት ሌሎችን ያታልላሉ። ስኬታቸውን በጣም ያጋናሉ። የሌሎችን ስኬት ደግሞ ያጣጥላሉ። ከፍተኛ የሆነ ቅናትና ምቀኝነት ባህሪ ይጠናወታቸዋል። እነዚህ አሁን የጠቀስኩልህ 6 እና 7 ማይነር ሲምፕተሞች ወይም ትንንሽ ምልክቶች በሰውየው ላይ የሚታዩ ስለሆነ አሁን ቴሌቪዥን ወጥቶ የሚቀጥለው ምርጫ እንደዚህ አደርጋለሁ፣ እንዲህ እሰራለሁ፣ እንዲህ አደርጋለሁ፣ ኢትዮጵያዊነትን አጉልቼ ኢትዮጵያዊነትን አግንኜ አጭበርብሬ ዋሽቼ የራሴን ጥቅም አስከብራለሁ ብሎ አስቦ ከሆነ ሰው ሁለት ጊዜ አይሸወድም። አንዴ ተሸውዷል የኢትዮጵያ ሕዝብ፣ ሁለተኛ የማይሸወድ መሆኑን እንደው በዚህ አጋጣሚ እግረ መንገድ የመናገር ፈልጋለሁ። የአዲስ አበባም ከተማ ሕዝብ ይሁን አጠቃላይ የኢትዮጵያ ሕዝብ በዚህ ሰው የደረሰበት አጠቃላይ በደልና ችግር ምናልባትም እሳቸው ወይም እሱ ከዚህ አገር ገሸሽ ከዚህ ስልጣን ከዚህ ወንበር ገሸሽ ቢል ምናልባትም 15 እና 20 ዓመት ያበላሻቸውን ነገሮች ለማስተካከል 15 እና 20 ዓመታት የሚወስዱ መሆናቸውን የኢትዮጵያ ሕዝብ በሙሉ ጠንቅቆ ስለሚያውቅ ተሎ እንዲወርድለት በተለየ መልኩ ከስልጣናቸው እንዲወገድለት የሚፈልግ እንጂ ምናልባት አጨብጭቦ ወደ ስልጣን ሊያመጣቸው የሚችል የኢትዮጵያ ጤነኛ የሆነ ሰውና ቡድን አለ ብዬ አላምንም መሳይ።